ሰላም ጤና ይስጥልን በመከታተል ላይ የምትገኙት ኦሮሚያ ሚዲያ ኔትወርክ OMN ነው። ለታዊ አማርኛ ዜና ሰዓታችን ላይ ደርሰናል። ዘገባዎቹን ደግሞ ወደ እናንተ የማድረሰው ጫሉ ተፎነኛ አብራችሁን ቆዩ። በምስራቅ ወለጋ ዞን ሊሙ ገሊላ ጊዳ አያናና ሀሮ ወረዳዎች የፋኖ ታጣቂዎች ያደረጉት ያሉት እንቅስቃሴዎች በህዝቡ ላይ ከፍተኛ ስጋት መደቀኑ ተሰማ። በቅርቡ ሶስተኛ ዙር ጥቃት በእነዚህ ኃይሎች መከፈቱን የሚናገሩት ምንጮች በጊዳ አያና ወረዳ የትራንስፖርት አገልግሎት መቋረጡንና ሁሉም ሰው በስጋት ውስጥ እንደሚገኝ ነው ለኦኤምኤን የገለጹት። ነስረዲን ሁሴን በጉዳዩ ዙሪያ ተጨማሪ አለው። የምስራቅ ወለጋና ሆሮ ጉድሩ ወለጋ ዞን ነዋሪዎች የፋኖ ታጣቂዎች ሶስተኛ ዙር መጠነ ሰፊ ጥቃት ለማድረስ በመዘጋጀት ላይ ይገኛሉ ይላሉ። የፋኖ ታጣቂዎች መንገድ በመዝጋታቸው ነዋሪዎች ወጥተው መግባት አለመቻላቸውን ከአካባቢው ያነጋገርናቸው ነዋሪዎች ተናግረዋል። በአካባቢው በየቀኑ ሰላማዊ ሰዎች እየተገደሉ መሆኑን OMN ያነጋገርናቸው ነዋሪዎች ተናግረዋል። በወረዳዎቹ የሚገኙ የመንግስት ኃይሎች አካባቢውን ለማረጋጋት ያደረጉት ጥረት አለመሳካቱንም ነዋሪዎች አክለው ገልጸዋል። በክልሉ መንግስትም ሆነ በፌደራል መንግስት በኩል እንቅስቃሴው ከቁጥጥር ውጪ ከመሆኑ በፊት ይህን የሚባል እርምጃ አለመወሰዱን ነዋሪዎች ይናገራሉ። ስጋት ውስጥ መግባታቸውን የሚናገሩት ነዋሪዎች ከ4 ዓመት በፊት በተደጋጋሚ ከአማራ ክልል ወደ ኦሮሚያ በመግባት እነዚህ ታጣቂዎች ከፍተኛ ግፍ መፈጸማቸውን አብራርተዋል። ከዚህ በፊት በተፈጸሙ ጥቃቶች ከ1000 በላይ የሰላማዊ ሰዎች ህይወት መጥፋቱን የሚናገሩት ነዋሪዎች ከፍተኛ መጠን ያለው ሀብትም መዘረፉን ተናግረዋል። የወረዳው ከተሞች መውደማቸውን እንዲሁም ከግማሽ ሚሊዮን በላይ የሚሆኑ ሰዎች ከቀያቸውና ከንብረታቸው መፈናቀላቸውን ገልጸዋል። ከዚህ በፊት የደረሰው ውድመት ለመከላከል መንግስት ተገቢውን የመከላከል እርምጃ ባለመውሰዱ የደረሰ መሆኑ መንግስት ይወቀሳል። ሰሞኑንም በምስራቅ ወለጋና ሆሮ ጉድሩ ወለጋ ውስጥ ሶስተኛ ዙር ጥቃት በእነዚህ ኃይሎች መጀመሩን ነዋሪዎች ተናግረዋል። በጊዳ አያና፣ ሊሙ ገሊላ፣ ሀሮ ከተማና ፊጣ በቆ እንዲሁም አንገርጉቴ ከተማ ውስጥ ንጹሃን መገደላቸው ተሰምቷል። በአንገርጉቴ ከተማ ሰዎች ከመኪና እንዲወርዱ ተደርገው በእነዚህ ኃይሎች የተረሸኑ ሲሆን በገጠር ቀበሌዎችና መንደሮች ዝርፊያዎችና ግድያ መጠናከሩም ተነግሯል። በ2011 እና በ2013 እነዚህ ኃይሎች ጥቃቶች ሲፈጽሙ መንግስት ምላሽ አለመስጠቱን ያስታወሱት ነዋሪዎች አሁንም ሶስተኛ ዙር እየተጀመረ ላለው ጥቃት ህዝቡ ለመንግስት አካላት ቢያሳውቅም ምንም ምላሽ እንዳልሰጣቸው ገልጸዋል። በዚህ የህዝብ ስሞታና በአካባቢው የጸጥታ ችግር ዙሪያ ምላሽ እንዲሰጡን ለአንገርጉቴ የአስተዳደርና ጸጥታ ጽህፈት ቤት ኃላፊ ስልክ ብንደውልም ስልካቸው አይነሳም። ከወደ ወሎ በደረሰን መረጃ የመከላከያ ሰራዊት የወሎ ኦሮሞዎችን ትጥቅ ያስፈታ መሆኑን የአካባቢው ነዋሪዎች ተናገሩ። በሌላ በኩል በአማራ ክልል ልዩ ኃይል ፖሊስ፣ ፋኖና ሚሊሻ ከበባ ውስጥ ያሉት የወሎ ኦሮሞዎች በእነዚህ ኃይሎች የተለያዩ ትንኮሳዎች እየተፈጸመባቸው መሆኑን ነው የሚናገሩት። ተጨማሪ ያለን የአካባቢው ተወላጆች ለኦኤምኤን በሰጡት አስተያየት በተለይም በወሎ ኦሮሞ ዞን ጂል ሙጋ ወረዳ ሰንበቴ ከተማ ዙሪያ ትንኮሳው ተጠናክሮ መቀጠሉን ተናግረዋል። ይህም ከፍተኛ የደህንነት ስጋት ውስጥ ከቶናል ያሉት የወሎ ኦሮሞዎች በስፍራው የሚገኘው መከላከያ ሰራዊት ጥበቃ እያደረገላቸው እንዳልሆነ አስረድተዋል። ከዚህም በላይ ራሳቸውን ለመከላከል ለረጅም ዓመታት ይጠቀሙበት የነበረው መሳሪያ ያስፈቷቸው መሆኑን አክለዋል። በከበባ ውስጥ ያሉትና በቂ ጥበቃ እየተደረገላቸው ያልሆነውን ንጹሃን የወሎ ኦሮሞዎችን ትጥቅ በማስፈታት ሂደት ውስጥም የአንድ ሰው ህይወት ማለፉን ተሰምቷል። በአንጻሩ የአማራ ክልል ልዩ ኃይልና የፋኖ ታጣቂዎች በአካባቢው እየሰፈሩ መሆኑን ነዋሪዎች ተናግረዋል። በዚህም ከፍተኛ ስጋት ውስጥ መውደቃቸው ነው የገለጹት። በርከት ያሉ የፋኖ ታጣቂዎችና የክልሉ ልዩ ኃይል ወሰን ቁርቁር፣ ጃዋ፣ ባልጪና ጥቁሬ የተባሉ 3 ቀበሌዎችን መክበቡንና ከሰንበቴ ከተማ በቅርብ ርቀት ላይ በሚገኘውና ሮኬት ሰጎላ አነኒ በተባለው ቦታ ላይ መመሸጋቸው ተሰምቷል። እነዚህ ኃይሎች በስፍራው የጦር መሳሪያን ያከማቹ መሆናቸውን ጠቅሰው መከላከያ ሰራዊት ይህንን ችላ ብሎ ከበባና ስጋት ውስጥ ያሉትን የወሎ ኦሮሞዎችን ትጥቅ ማስፈታት ላይ ብቻ ማተኩሩ አግባብ አለመሆኑን የወሎ ኦሮሞዎች አብራርተዋል። የትንኮሳውና የጥቃቱ መነሻ ዋና ዓላማው የወሎ ኦሮሞ ልዩ ዞንን ለማጥፋት በአማራ ክልል መንግስት የሚደገፍ መጠነ ሰፊ ዘመቻ እንደሆነ
ከስፍራው የሚወጡ መረጃዎች ያመላክታሉ። በመሆኑም የወሎ ኦሮሞዎች የመከላከያ ሰራዊት ያለውን ነባራዊ ሁኔታ ተረድቶ የወሎ ኦሮሞዎችን ትጥቅ ከማስፈታት ይልቅ ለአካባቢው ነዋሪ በቂ ጥበቃ እንዲያደርግ ጠይቀዋል። በቦረና ዞን ባጋጠመው ድርቅ በቦረና ፓርክ ውስጥ የሚገኙ የዱር እንስሳት መጎዳታቸው ተነገረ። በዞኑ በሚገኘው ፓርክ በኢትዮጵያና ኬንያ ብቻ የሚገኙ ብርቅዬ የዱር እንስሳትን ጨምሮ ሌሎች የዱር እንስሳት መጎዳታቸው ነው የተነገረው። በአካባቢው ለሚገኙ እንስሳት ድጋፍ እየተደረገ ቢሆንም ድጋፉ ግን በቂ አለመሆኑን የፓርኩ ሰራተኞች ለአሜሪካን ድምጽ ሬዲዮ ተናግሯል። በፓርኩ አስጎብኚ የሆነው ጃርሶ ዴንጌ በፓርኩ ውስጥ ብርቅዬ የዱር እንስሳትን ጨምሮ ብዙ የዱር እንስሳት መሞታቸውን ገልጿል። በአካባቢው እየተደረገ ያለው እርዳታ ለሁሉም እንስሳት እየደረሰ ያለመሆኑን የገለጹት የኦሮሚያ የዱር እንስሳት ድርጅት ዳይሬክተር ብርቅዬ የዱር እንስሳት ለማዳን እየተሰራ መሆኑን ተናግረዋል። ነገር ግን ኃላፊው እየተደረገ ያለው ድጋፍ በቂ አለመሆኑን አምነው ለተጨማሪ ድጋፍ ጥያቄ ማቅረባቸውን ገልጸዋል። ከወደ ትግራይ በደረሰን መረጃ በትግራይ ክልል የሚገኙ ዩኒቨርሲቲዎች ለሰራተኞች ደሞዝ መክፈል ሊጀምሩ ነው ተባለ። የገንዘብ ሚኒስቴር ለሰራተኞች ውዝፍ ደሞዝ መክፈልና የአንድ ወር የስራ ማስኬጃ በጀት ባለፈው አርብ መጋቢት 2015 እንደፈቀደላቸው ዩኒቨርሲቲዎቹ ተናግረዋል። ተጠሪነታቸው ለፌዴራል ትምህርት ሚኒስቴር የሆኑት 4 ዩኒቨርሲቲዎች በትግራይ ክልል ይገኛሉ። በሰሜን ኢትዮጵያው ጦርነት ምክንያት የመማር ማስተማር አገልግሎታቸውን አቋርጠው የሚገኙት እነዚህ 4 ከፍተኛ የትምህርት ተቋማት መቀለ፣ አክሱም፣ አድግራትና ራያ ዩኒቨርሲቲዎች ናቸው። ኢትዮጵያ ኢንሳይደር ያነጋገራቸው የመቀለ፣ አክሱምና ራያ ዩኒቨርሲቲ አመራሮች በሰሜን ኢትዮጵያው ጦርነት ምክንያት ላለፉት 20 ወራት በዩኒቨርሲቲዎቹ ለሚሰሩ ሰራተኞች ደሞዝ አለመከፈሉን ገልጸዋል። ስማቸው እንዳይጠቀስ የጠየቁ አንድ የመቀለ ዩኒቨርሲቲ ከፍተኛ አመራር የሰራተኞችን ውዝፍ ደሞዝ ጉዳይ ከገንዘብ ሚኒስቴር አመራሮች ጋር በነበራቸው ስብሰባ ወቅት ማንሳታቸውን ገልጸዋል። በትግራይ ክልል የሚገኙ 4 ዩኒቨርሲቲዎች ለሰራተኞቻቸው የሚከፍሉት ውዝፍ ደሞዝ በተያዘው የ2015 በጀት ዓመት ከታህሳስ እስከ የካቲት ያሉትን 3 ወራት የሚሸፍን ነው። የገንዘብ ሚኒስቴር ያስተላለፈው ይህ በጀት ባለፈው ሰኞ መጋቢት 1 2015 ወደ መቀለ ዩኒቨርሲቲ የባንክ ሂሳብ መግባቱን የዩኒቨርሲቲው ከፍተኛ አመራር ተናግረዋል። ገንዘቡ በዩኒቨርሲቲው ስር ወዳሉ ኮሌጆች መሰራጨቱንና በቀጣዮቹ ጥቂት ቀናት ለሰራተኞች ደሞዝ መክፈል እንደሚጀመር አክለዋል። ዘገባው የኢትዮጵያ ኢንሳይደር ነው። በመጨረሻም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከኢትዮጵያ ባለስልጣናት በተጨማሪ ከሲቪል ማህበራትና የሰብአዊ መብቶች ድርጅቶች ጋር በኢትዮጵያ ባለው ወቅታዊ ጉዳይ ላይ ተወያይተዋል። በውይይታቸው በተለያዩ የሀገሪቱ አካባቢዎች ያሉ ግጭቶች ስለሚፈቱበት ጉዳይ ማንሳታቸው ነው የተገለጸው። በኢትዮጵያ ዘላቂ ሰላም ለማምጣት ተጠያቂነትን ማስፈንና የሽግግር ፍትህ ተግባራዊ ማድረግ እንደሚገባ ብሊንከን ጠይቋል። የበንዲ እንዳለ የኢትዮጵያ ፖለቲከኞች የገቡትን ቃል አክብረው ፍትህን እንዲያሰፍኑና ህዝቡን እንዲያቀራርቡ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አሳስበዋል። ብሊንከን በግጭትና በድርቅ ለተጎዱ ኢትዮጵያውያን የ$331 ሚሊዮን እርዳታ አሜሪካ እንደምትሰጥም ቃል ገብተዋል። ሚኒስትሩ በኢትዮጵያ ያደረጉትን ጉብኝት አጠናቀው ኒጀር መሄዳቸው ነው የተሰማው። ከኦኤምኤን የአማርኛው ክፍል ለዕለቱ ያዝናቸው መረጃዎች እስካሁኖቹ ናቸው። ቀሪ ፕሮግራሞቻችን ይቀጥላሉ። መልካም ጊዜ።